በፕሪሚየር ሊጉ ላይ ያለው የ9 ነጥብ ልዩነት ጠባብ ሆኖ እኮ ነው ለአርሰናል ደጋፊዎች የታየው። አሁን 9 ነጥብ ጠባብ ሆኖ አስቡት። ይሄ ስነ ልቦናዊ እይታቸውን የቀየረባቸው ውጤት እንደሆነ ነው የሚያረጋግጠው። 9 ነጥብ መሆኑን ይረሱታል አሁን እና ምንድነው ካልኩሌሽን ውስጥ ይገባሉ። ለነገሩ የሲቲ ደጋፊዎችም ካልኩሌት ሊያደርጉ ይችላሉ። እዚህ ጋር 9 ነጥብ ቆይ ቀሪ ጨዋታዎችን አርሰናል ሁሉንም ቢያሸንፍ ያለ ጥርጥር ሻምፒዮን ይሆናል። ምንም የሚያደናቅፈው ነገር የለም። ፊት መሪ ነው። በተወሰኑ እርምጃዎች ከፊት ነው ያለው። ነጥብ መጣል ነው የሌለበት። ግን 9 ነጥብ ሆኖ ስሌት ውስጥ ሲገባ ቆይ ቀሪ አንድ ጨዋታ አለው ማንቸስተር ሲቲ ቀሪውን ጨዋታ ቢያሸንፍ ከዛ ኤቲሃድ ላይ ቢያሸንፍ እንዲህ እየተባለ ከዛ ደግሞ አርሰናል አንዱን ጨዋታ ነጥብ ቢጥል ይሄንን ሲባል ማንቸስተር ሲቲ ምንም ነጥብ የማይጥል ለሚመስለው የዘንድሮ ሲቲ ያን